ከ12 ቀኑን ቤት ዘግታብሽ ነበር። አዎ ለምን ሌላ ሁለተኛ ቤት አላስገባችሽም? ለምን አወራሽ? ኢትዮጵያ ለምን አወራሽ? ሰው እዚህ ቢኖር ባይኖር ምን አገባሽ? ለምን ታው በቃ እሷ የመታችኝ ምክንያት ማለት ለምንድን ነው የምታወሪው? አያገባሽም ነው። ከዛን ቀን ጀምሮ መታችኝ። እንደነገርኩሽ የቀረው ቦታ የለም። በቃ እጄን እግሬን ሁሉ ቦታ መታኛለች። ከዛ ቆለፈችብኝ። በቃ አንቺ ስራ መስራት የለብሽም የኔን ብር ስትከፊ ነው ወደ ሀገርሽ መመለስሽ ብላይ ማለት ነው። ከዛን ጊዜ ጀምሮ ቆለፈችብኝ። እና ምተኛበትም እንደነገርኳችሁ ሴራሚክ ላይ ነበር። የሚለበስ የለም፣ የሚጠጣ የለም፣ የሚበላ የለም። እና በጣም ነው የቀጣችኝ። ከዛ በኋላ ታመምኩ። በቃ አልቻልኩም። ብሩን ስታመጪ ወደ ኢትዮጵያ ትመለሻለሽ፣ ትኬት ትቆርጥልሻለሁ ብላኝ ነው። 80,000 ብር ከመጣ በኋላ ደግሞ እሱን ትታው ለሰው ሰጠችኝ ማለት ነው። በቃ ትኬቱ ለኔ ልክ እንደ ኢትዮጵያ እንደሚሄድ አስመስላ ነው። ተነሽ በቃ ትሳፈሪያለሽ፣ ቁሚ በስርዓቱ፣ ቀጥ ብለሽ ማትሄጂ ከሆነ እንዲምታነክሺ ከሆነ ኤርፖርት ይመልሱሻል፣ በስርዓቱ ሂጂ ብላኝ እኔ እውነት እዛ የምትወስደኝ መስሎኝ ስወጣ እሷ 80,000 ብሩን ወስዳ ለኢቫ አስረከበችኝ ማለት ነው። እንደዛ ያመመኝ ተመልከቱ። ወደ ኤርፖርት ነው የምወስድሽ። አታነክሺ፣ ወደ ኤርፖርት ነው የምወስድሽ። እያነከሽ ካዩ አያሳፍሩሽም። እሺ ብለው አውሮፕላን ውስጥ አያስገቡሽም ብላ አታላ አውጥታ ጣለቻት። ቤተሰቦቿ ለምነው 80,000 ከላኩላት በኋላ ያላቸውን የሌላቸውን ለምነው ከዘመድ አዝማድ ለምነው የመጀመሪያውን 90,000 ከየት አምጥተሽ ነው የመጣሽው የከፈልሻት? የመጀመሪያው ከኢትዮጵያ ስትመጪ 91,000 ብር ነው ከፍቼ መጣሁ። የተቀበለኝ ከየት አምጥተሽ ነው እሱን ብር 91,000 ብር? ምን አልሽኝ? አብቆ አይሰማም። በእናታችሁ ከየት አምጥተሽ ነው 91,000 ብሩን? ማን ሰጠሽ? 91,000 ብሩን ከየት አመጣሽ? አባቴ መሬት ሽጦ የሰጠኝ። አባቴ መሬት ሽጦ 91,000 ብር ሰጠኝ እና የምትሄጂው እንደሄድሽ ስራ ነው የምትጋቢው ብሎ ያንን ሁላ ብር ተቀበለኝ። እኔ በሁለት ወር መሆኑንም ምንም አውቀው ነገር የለም፣ አልነገረኝም ማለት ነው። እኔ ቀጥታ አረቦች የሚረከቡኝ ነው የመሰለው። ግን እዛ ስመጣ የእሷ ቤት ነው የእሷ ቢሮ ነው ያስገባኝ። እና ብዙ ሰው ምን ሽጦ ነው የሰጠሽ? 91,000 አባትሽ ምን ሽጦ ነው የሰጠሽ? ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። በቅድሚያ ይሄን ዛሬ ፎቶ ያቀናበርኩበት እቺ ውብ ከተማ የት ከተማ እንደሆነች የምታውቋት ካላችሁ ኮሜንት ላይ ጻፉ። ጥያቄ ነው ማለት ነው። እቺ ውብ ከተማ እንደምታዩት የት ናት? ኢትዮጵያ ውስጥ ማለት ነው። ለማገር እኮ ነው ያለን እና ሌላ እንግዲህ መጀመሪያ ላይ ቪዲዮን እንደሰማችሁት እጅግ የሚያሳዝን እጅግ ልብ የሚሰብር መጨረሻ ላይም ሌላ ቪዲዮ አስገብቼላችኋለሁ። ይሄንን ቪዲዮ እስከ መጨረሻው ድረስ አይታችሁ ተረድታችሁ በተለይ ለትውልድ ኢትዮጵያውያን በተለይ ስደት መተው እንደ ቅጠል ለሚረግፉብን ለእህት ወንድሞቼ ሼር እያደረጋችሁ አድርሱላችሁ እባካችሁ። እናንተ ሼር ስታደርጉ ላይክ ስታደርጉ ለብዙ ሰዎች ደርሶ ቢያንስ የአንድ ሰው ህይወት መታደግ ማለት እግዚአብሔር በሚያውቀው ቀልዳል አይደለም። የአንድ ሰው ህይወት መታደግ ማለት እባካችሁን። ይህ እቺ ልጅ አሁን እንግዲህ ላይቭ ላይ የምታወራው በገዛ ደላላዋ ወላጅ አባቷ ልጅ የሰርታ ታሳልፍልኛለች ብሎ ያለውን መሬት ሸጦ እነሱ ግን ምግብ አትሰጥም ተዘክቶባት ስትደበደብ እያነከስሽ እንኳን እንዳትወጪ ቀጥ በይዱ በሚለው ይሄ ግን በራሷ ዜጋ በኢትዮጵያዊ ተመሳጥራ ደላላዋ ከአረቦች ጋራ የምታስቀጣት ቅጣት ምን ባደረገች? ስለዚህ ኢትዮጵያ ላይ የምትሰሩ ደላሎች በተለይ እዚህ ሀገር ሆናችሁ ከአረብ ጋር ተመሳጥራችሁ እህቶቻችንን የምታሰቃዩ ወየውላችሁ እባካችሁን። በዚህ በስደት በየመን እንደዚህ ይሆናሉ። በዚህ ጋም ደግሞ መልሶ በራሳችን ዜጋ በራሳችን ኢትዮጵያዊ በሆኑ ከአረቦች ጋር እንትን ብላ እቺ ደላላ እንግዲህ መልሶ 80,000 ብር ከኢትዮጵያ እንደገና መሬት ልኮላት እሱን ከወሰደ በኋላ መልሳ እንድታሰቃይ ለደላላው አላከች ከአረቧ ጋር ተመሳጥራ። ስለዚህ
እኔ እንጃ እኔ በተለይ በዚህ ሰሞን የሚደርሱ መረጃ እጅግ በጣም ከባድ ናቸው። እባካችሁን ከእንዲህ ያለ ህገወጥ ከሚሰሩ ደላሎች ራሳችሁን ጠብቁ ነው የምለው። ራሳችሁን ጠብቁ ተመልካቾቼ፣ በያላችሁበት ለሚመጣ በተለይ ብዙዎቹ አሁንም ሊመጡ ቪዛ እየጠበቁ ያሉ አሉ። ሼር አድርጉላቸው ይሄንን እውነት ይዩት። ምክንያቱም በተለይ ደግሞ ደላሎች ገንዘባቸውን ካገኙ ምን አይነት ሰብአዊነት እያደረጉ እንደሆነ፣ ስለዚህ ሼር አድርጉና አድርሱላቸው። ነፍሳቸውን ታደጉ። ስለምትከታተሉኝ ስለነበረን ስለ ሁሉም ነገር ከልብ አመሰግናለሁ። ይሄን መጨረሻ ላይ ያለውን ቪዲዮ ደግሞ እጅግ ልብ ይሰብራልና አዳምጡት። ሰዎች ይናል ግን ላሰማችሁ በዚህ አጋጣሚ ታፕታፕ እያደረግን ኢንሻአላህ። በጣም ነው የምታሳዝነው ልጅቷ በእውነት ሀቂቃ ልንገራችሁ፣ ምስኪን ናት። እንግዲህ ትናንትና ላይፍ ላይ በነበርንበት ሰዓት እኔ አናግሬያታለሁ። እቺ ልጅን ከዛ ቤት በአስቸኳይ መውጣት አለባት። አንድ ክፍል ውስጥ ተቆልፎባት ቀን ሙሉ ነው የምትሆነው። 8 ወር ሙሉ ደሞዝ አልተሰጣትም። የሚገርማችሁ ነገር ደግሞ ከምንም በላይ ሴቶች፣ በተለይ እዚህ ያላችሁ ሴቶች ናችሁ ታውቁታላችሁ። ሴት ልጅ የወር አበባ አለ፣ በየወሩ የወር አበባ አላት። ከኢትዮጵያ ስመጣ ይዤ የመጣሁት ሞዴስ አልቆብኝ አለች። ብር የላትማ አልቆብኝ በልብሴን እየቆረጥኩ ጨርቅ እየቆረጥኩ ነው የምጠቀመው የወር አበባዬን አለች። በጣም አንጀቴን የበላኝ ውስጤን የረበሸው ይሄ ነው። አትሊስት እንኳን ሴትዮዋ እንኳን ሞዴስ እንኳን ገዝታ አትሰጣትም። ምን አይነት ግፍ ነው ወላሂ። በጣም በጣም የምንሰማው የምናየው ነገር በአሁኑ ሰዓት ላይ በጣም እቺ ልጅ 19 ዓመት ልጅ ናት። በጣም ነው የምታሳዝነው። ክፍል ውስጥ ቆልፋባት ነው የምትሄደው። አሁን ነው የምትወጣው። በዚህ ሰዓት ልጅቷ ትመጣለች ወይ እስከ ሌሊት ማታ ድረስ ትቆልፋባታለች። ሰውየው አይሰራም፣ ቤት ውስጥ ነው የሚቀመጠው። የሆነ ነገር በሽታ አሞት ቤት ውስጥ ነው። ስለዚህ ልጆቹም ይወጣሉ። በዛ ሰዓት እሱ የፈለገውን ያን ነገር ይጠቀምና እሷን ለመድፈር ይሞክራል ማለት ነው።